ሰላም ተማሪዎች፣ በዛሬ ቪዲዮአችን ስለ ኢኳል ሴት፣ ኢኩቫለንት ሴት፣ ዩኒቨርሳል ሴት፣ ሰብሴት ኤንድ ፕሮፐር ሰብሴት የሚለውን አብረን እናይ ይሆናል። ትምህርታችን ከመጀመራችን በፊት ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። ኢኳል ሴት ከምለው ስንጀምር ኢኳል ሴት ማለት ምን ማለት ነው? እንደምታውቁት ኢኳል ማለት እኩል ማለት ነው። እዚህ ጋር ደግሞ ሴት ውስጥ ሲሆን ኢኳል ማለት በነምበርም እኩል በአማውንትም እኩል ሆኖ ኤሌመንቱም ተመሳሳይ ሲሆን ኢኳል ሴት እንላለን። የሴቱ አባላት ተመሳሳይ ቁጥርና ተመሳሳይ ከሆኑ ኢኳል ሴት እንላለን። ዲፊኒሽን 1.2 two sets A and B ሁለት A and B የሚባሉ ሴቶች are said to be equal ኢኳል ለመባል ምን መሆን አለባቸው? ግዴታ if and only if they have equivalent they have exactly the same and identical element ሲኖራቸው ነው። ተመሳሳይ ኤሌመንት እና ተመሳሳይ ነምበር ሲኖራቸው ኢኳል ሴት እንላለን። ማቴማቲካሊ it is denoted as A is equals to B ብለን እንደዚህ እንተካለን ማለት ነው። ምሳሌ ስናይ ይገባችኋል። እዚህ ጋር አንድ ምሳሌ ተሰጥቷል። ሌት ሴት ኤ ምንድነው? አንድን፣ ሁለትን፣ ሶስትን፣ አራትን የያዘ ሴት ነው። ቢ ደግሞ አራትን፣ ሶስትን፣ ሁለትን፣ አንድን የያዘ አባል ነው። ይሄ ስንት ኤሌመንት አለው? 1 2 3 4 ኤሌመንት አለው። ይሄም 4 ኤሌመንት አለው። ብዛታቸው እኩል ነው። ሌላ ደግሞ ምን መሆን አለበት? ኢኳል ሴት ለመሆን እያንዳንዱ ኤሌመንት እዚህ ውስጥ ያለ እዚህ ውስጥ መኖር አለበት። አንድ እዚህ ያለ እዚህም አለ፣ ሁለትም ሶስትም አራትም ተመሳሳይ ናቸው። በብዛትም ኤሌመንታቸውም አባላቶቹም ተመሳሳይ ስለሆኑ ኢኳል ሴት እንላለን። ዘን ኤ ኢኳል ቱ ቢ ኢኳል ሴት ነው እንላለን። ሴት ኤ ኤንድ ሴት ቢ አር ኢኳል ሴት ይባላሉ ማለት ነው። ወደ ኢኩቫለንት ደግሞ ስንመጣ ኢኩቫለንት ማለት ኤሌመንቶቹ ግዴታ ተመሳሳይ መሆን የለባቸውም፣ ግን ብዛታቸው ተመሳሳይ ከሆነ ያ ሴት ኢኩቫለንት ሴት እንለዋለን። ዲፊኒሽን 1.3 two sets A and B ሁለት A and B የሚባሉ ሴቶች are said to be equivalent ለመባል there is a one-to-one correspondence between two sets በአንዱ ሴት እና በሌላኛው ሴት መካከል ዋን ቱ ዋን ኮረስፖንዳንስ መኖር አለበት። ዋን ቱ ዋን ኮረስፖንዳንስ ማለት ነው ተመሳሳይ ማለት ነው። ለዚህኛው አንድ እዚህ ጋር 4 አለ፣ ለዚህኛው 2 እዚህ ጋር 3 አለ፣ ለዚህኛው 3 እዚህ ጋር 2 አለ፣ ለዚህኛው ደግሞ 1 አለ። ሁለቱም ጋር ያሉ በአንድ ከተገጣጠሙ ዋን ቱ ዋን ይባላሉ። ለምሳሌ 5 ሴቶች እና 5 ወንዶች ካሉ የሴቶች ስብስብ የወንዶች ስብስብ 2 ሴቶች ናቸው ብንል ይሄ ዋን ቱ ዋን ኮረስፖንድ ማድረግ ይቻላል። አንድ ወንድ ከአንድ ሴት ጋር፣ አንድ ወንድ ከአንድ ሴት ጋር 5 ስለሆኑ ዋን ቱ ዋን ኮረስፖንዳንስ ማለት እንደዛ ተመሳሳይ ቁጥር ማለት ነው። ግዴታ ተመሳሳይ ኤሌመንት መኖር የለበትም። መሆን ያለበት ምንድነው? የአባላቶቹ ብዛት ብቻ እኩል ከሆነ ኢኩቫለንት እንላለን። this is written mathematically as A ብለን ሁለት ቀስ ተጠቅመን A one to one correspondence ወይ ደግሞ ኢኩቫለንት B ብለን እንደዚህ መሰየም እንችላለን በማትስ ህግ ማለት ነው። እዚህ ጋር እንወጣለን። observe that two finite set ገደብ ያለው ፋይናይት ሴት ትላንት አይተናል ነበረ። ሁለት ፋይናይት የሆኑ ሴት ኤ እና ሴት ቢ አር ኢኩቫለንት ነው የምንለው if and only if they have equal number of element የአባላቶቹ ብዛት እኩል ከሆኑ ኢኩቫለንት ነው እንላለን። and written mathematically this as number of set A
ኢኳል ቱ ነምበር ኦፍ ኤለመንት ኦፍ ሴት ቢ ከሆነ ማለት ነው። ኤግዛምፕል ስናይ በደንብ ይገባቸዋል። እዚህ ጋር ኤግዛምፕል አለ። ኮንሲደር ቱ ሴት ኤ ኢኳልስ ቱ 1 2 3 4 ብንል ሴት ኤ ይሄ አባል ካለው ሴት ቢ ደግሞ ሬድ ብሉ ግሪን ብላክ አባል አለው። ስለዚህ 1 to 1 ኮረስፖንድ ማድረግ እንችላለን። ይሄን አዎ በደንብ እንችላለን። እዚህ ጋር አንድ ከሬድ ጋር ያ ማለት ነው። እዚህ ጋር አብዲሳን ከሮማን ጋር ኮረስፖንድ ማድረግ እንችላለን ማለት ነው። እዚህ ጋር ብሉን ከሁለት ጋር፣ ሶስትን ከግሪን ጋር፣ አራትን ደግሞ ከብላክ ጋር። ስለዚህ ኢኳል ነምበር ኦፍ ሜምበር አላቸው። ምን ይባላሉ? ኮረስፖንዳንስ፣ ዋን ቱ ዋን ኮረስፖንዳንስ ወይ ደግሞ ኢኩቫለንት ሴት ብለን እንጠራለን ማለት ነው። ኢን ሴት ኤ ዜር አር 4 ኤለመንትስ ኤንድ ኢን ሴት ቢ ኦልሶ ዜር አር 4 ኤለመንትስ። ሴት ኤም 4 አባላቶች አሉት፣ ቢም 4 አባላት አለ። ዴርፎር ሴት ኤ ኤንድ ቢ አር ኢኩቫለንት እንላለን ማለት ነው። ሌላ ምንም የሚከብድ ነገር የለውም። አባላቶቹ እኩል ከሆኑ ኢኩቫለንት እንላለን። አባላቶቹ እኩል ሆነው እያንዳንዱ አባላት ኤ ውስጥም ቢ ውስጥም ያለ ተመሳሳይ ከሆነ ደግሞ ኢኳል ሴት እንላለን ማለት ነው። እዚህ ጋር ዩኒቨርሳል ሴት አለ። ዩኒቨርሳልን ደግሞ እንዴት ነው የምንጠቀመው? የሁለት ሴትን ቅልቅል ማለት ነው። ዩኒቨርሳል ሴት ማለት የሁለቱን ሴት አንድ ላይ ድምር የሚይዝልን ዩኒቨርሳል ሴት ይባላል። ዩኒቨርሳል ሴት ዩዥሊ ዲኖትድ ባይ በዩ ይተካልናል። ብዙ ጊዜ ዩኒቨርሳል ሴት ብለን ከምንጽፍ እችኛዋን ብቻ ከጻፈን ዩኒቨርሳል ሴት ይተካልናል። ኢዝ ኤ ሴት ዊች ሃዝ ይህ ዩኒቨርሳል ሴት ይይዛል ኤለመንቶቹን አባላቶች ሁሉን አባላቶች ኦፍ ኦል ዘ ሪሌትድ ሴት የሁለቱን አባላት በሙሉ የሚይዝልን ዩኒቨርሳል ሴት ይባላል። ዊዝአውት ኤኒ ሪፒቲሽን ኦፍ ኤለመንት ተመሳሳይ ኤለመንትን ሁለት ጊዜ ሳንጽፍ የሁለቱን አባላት በሙሉ ይይዝልናል። ይህን በኤግዛምፕል ስናይ በደንብ ይገባቸዋል። ይህንንም ቢሆን ሌት ሴት ኤ የሚባል 2 4 6 እያለ የሚቀጥል ኢቨን ነምበር የሆነ ሙሉ ቁጥር የሆነን አባል የያዘ ሴት ኤ አለ። ቢ ላይ ደግሞ ኦድ ነምበርን የያዘ ጎደሎ ቁጥርን የያዘ ሴት አለ። ዘ ዩኒቨርሳል ሴት ኮንሲስትስ ኦፍ ኦል ናቹራል ነምበር። ዩኒቨርሳሉ ምንድን ነው የሚሆነው? ዩኒቨርሳል ማለት ኤ ዩኒየን ቢ ማለት ነው። ኤ ዩኒየን ቢ ሰች አስ ምን ይሆናል? ዩኒቨርሳሉ ዋንን ከየት ይወስዳል? ከዚህ ይወስዳል። ሁለትን ደግሞ ከየት ይወስዳል? ከዚህ ይወስዳል። ሶስትን ከዚህ ወስዶ አራትን ከዚህ ይወስዳል። አምስትን ከዚህ ወስዶ ስድስትን ከዚህ ይወስዳል። የሁለቱ ድምር ማለት ነው። ዩኒቨርሳል ማለት የሁለት ሴቶች ዝምድና ያላቸው ሁለት ሴቶች ድምር አጠቃላይ ማለት ነው። ዴርፎር አስ ዊ ነው ኦል ኢቨን ነምበር ሁሉም ኢቨን ነምበር እና ኦድ ነምበርስ ምን ይሆናል? አር ፓርት ኦፍ ናቹራል ነምበር ናቸው። የናቹራል ነምበር አባል ናቸው። ሁለቱ አንድ ላይ ሲደመር ደግሞ ናቹራል ነምበርን ይሰጠናል ማለት ነው። ልክ እዚህ ጋር እንደምታዩት ሁለቱን አንድ ላይ ስንደምራቸው ናቹራል ነምበር ይሰጠናል። ሲንስ ሴት ዩኒቨርሳል ሴት ሃዝ ኦል the element of ሴት ኤ and ሴት ቢ የሴት ኤን እና የሴት ቢን አጠቃላይ አባላት ይይዝልናል ማለት ነው። የሁለቱ ድምር አንድ ላይ ይይዝልናል። ኤ ዩኒየን ቢ ማለት ቢ ውስጥ አንድ አለ። ስለዚህ አንድን እዚህ ጋር እንጽፋለን። ሁለት እዚህ አለ፣ ሁለትን እንጽፋለን። ሶስት እዚህ አለ፣ ሶስትን እንጽፋለን።
4 እዛ አለ። እንደዚህ እያለን ከሁለቱም እየወሰደን ስንጽፍ ምንድነው የሚባለው? ዩኒቨርሳል ሴት ይባላል ማለት ነው። ሰብሴት ሰብሴት ማለት ደግሞ ምን ማለት ነው? ሴት ኤ እና ሴት ቢ ቢሰጠን ኤ ሰብሴት ቢ ነው ከተባለ የኤ አባል በሙሉ ቢ አባል ውስጥ አለ ማለት ነው። የኤ አባል በሙሉ ቢ አባል ውስጥ ካለ ኤ ሰብሴት ቢ እንላለን። ዲፊኒሽን ስናይ ዲፊኒሽን 1.5 ሴት ኤ is said to be a subset of ሴት ቢ ሴት ኤ የቢ ሰብሴት ነው ካልን if every element of A is also element of B እያንዳንዱ የኤ ኤለመንት የቢ ኤለመንት ከሆኑ ምን እንላለን? ኤ ሰብሴት ቢ እንላለን። ፊገር 1.3 show this relationship ይሄ ምንድነው የሚያሳየን? ቢ ይሄኛው ክብ ነው። ትልቁ ክብ ቢ ነው። ትንሿ ክብ ደግሞ ኤ ናት። ኤ ምን ውስጥ ነው ክብ የተደረገው? ቢ ውስጥ ነው። ስለዚህ ኤ ማለት ሁሉ ቢ ማለት ነው። ለምን? ኤ ቢ ውስጥ ስላለ የኤ አባላት በሙሉ ቢ ውስጥም ስላሉ ኤ ሰብሴት ኦፍ ቢ እንላለን ማለት ነው። ማቴማቲካሊ we write this as a subset ቢ ብለን እንደዚህ እንጽፋለን ማለት ነው። እችኛዋ ምን ተካልናለች? ሰብሴት የሚለውን ይተካልናል ማለት ነው። if set A is not a subset of B ኤ የቢ አባል ባይሆን ሰብሴት ባይሆን ለምሳሌ ኤ እዚህ ውስጥ መሆን ትቶ እዚህ ጋር ቢሆን የኤ ክቡ እዚህ ጋር ቢሆን ምንም አይነት ግንኙነት የላቸውም ኤ እና ቢ። ስለዚህ እንዴት ነው ምን ጽፈው? then it's written as a not subset of b ብለን እንደዚህ እንጽፋለን። ወደ ኤግዛምፕል ሄደን ደግሞ በደንብ እንረዳለን። let a equals to 1 2 3 ቢሆን and b ደግሞ 1 2 3 4 ቢሆን b sets here set a is a subset of b ነው። ኤ የቢ ሰብሴት ነው። ለምንድን ነው ኤ የቢ ሰብሴት የሆነው? 1 2 3 እዚህ አለ፣ 1 2 3 እዚህ አለ። ስለዚህ ኤ ውስጥ ያለ ሁሉ ቢ ውስጥ ስላለ ኤ የቢ ሰብሴት ነው ብለን እንዲህ መጻፍ እንችላለን፣ እንዲህ መጻፍ እንችላለን። ይህን ሁሉ ጽሁፍ ደግሞ ከምንጽፍ በምን እንተካለን? በዚችኛዋ ሰብሴት ብለን ኤ ሰብሴት ኦፍ ቢ ብለን እንተካለን ማለት ነው። since all member of set A are found in set B የኤ አባላት በሙሉ ቢ አባላት ውስጥ ስላሉ ማለት ነው። in the above set A ከዚህ በላይ ያለው ይሄኛው ሴት ኤ የሱን ምን find all subset of sets የሴት ኤን ሙሉ አጠቃላይ ሰብሴት ሊሆን የሚችለውን ፈልገ። how many subset does set A has ስንት ሰብሴት አለው ሴት ኤ? እዚች ጋር ወደዚህ እናስጠጋውና እንስራ አብረን። ሴት ኤ ስንት ነው? መሰዳትና ሴት ኤ ማለት ይሄ ነው። የሴት ኤ ሰብሴት ሊሆን የሚችል ምንድን ነው? አንድ የሴት ኤ ሰብሴት ሊሆን ይችላል። ለምንድን ነው ሰብሴት ሊሆን የሚችለው? ሴት ኤ ሰብሴት ሊሆን ይችላል። ለምንድን ነው የሚሆነው? አንድ የሴት ኤ አባል ስለሆነ የዚህ ሰብሴት ይሆናል ማለት ነው። እንደዛውም ሁለትም የሴት
ኤ ለኤ ሰብሴት ሊሆን ይችላል። ለምን? ሁለት እዚህ ውስጥ ስላለ ሁለት የሰብሴት ኦፍ ኤ ብለን እንደዚህ መጻፍ እንችላለን። እዚህ ጋር ተጽፎ ነው ያለው። አንድ የኤ ችኛውን ወደዚህ እናምጣት። አንድ እዚህ ውስጥ ስላለ ዋን ኢዝ ሰብሴት ኦፍ ኤ ማለት እንችላለን። ሁለት ሰብሴት ኦፍ ኤ መሆን ይችላል። ሶስትም መሆን ይችላል። ሶስት እዚህ ውስጥ ስላለ አንድ ሁለትም መሆን ይችላል። አንድና ሁለት እዚህ ውስጥ ስላለ ሁለት ሶስትም መሆን ይችላል እያለ ኢምፒቲ የየትኛውም ሴት ሰብሴት ሊሆን ይችላል። ስለዚህ the number of sets of set A is 8 how many number of set A ብሎ እዚህ ጋር ጠይቆናል። ስንት አባላት ሰብሴት አባላት አለው ኤ ብሎናል። ስለዚህ 8 ይሆናል። 1 2 3 4 5 6 7 8 ይሆናል ማለት ነው። እሺ እዚች ጋር አስፈላጊ የሆነ ኖት አለ። any set is a subset of itself የትኛውም ሴት የራሱ ሰብሴት ነው። ያ ማለት ምን ማለት ነው? አንድ የኤ አባል ነው ብለናል፣ ሰብሴት ነው ብለናል። ይሄኛውም የኤ ሰብሴት ነው ብለናል። ያ ማለት ምን ማለት ነው? ዋን ቱ ስሪ ኢዝ ሰብሴት ኦፍ ኤ ኤ ራሱ ደግሞ ምንድን ነው? ዋን ቱ ስሪ ነው። ስለዚህ እኩል መሆን ይችላል ማለት ነው። ይሄን ለምንድን ነው ላሳያችሁ የፈለግኩት? ፕሮፐር ሰብሴት እና ሰብሴት የሚለይበት እዚች ጋር ብቻ ነው። ፕሮፐር ሰብሴት ሲሆን ኢኳል ሲሆን አይሆንም። እዚህ ጋር ደግሞ የእያንዳንዱ ሰብሴት እያንዳንዱ ሴት የራሱ ሰብሴት ነው። ሙሉ አባላቱ የኤ ሰብሴት መሆን እንደቻለ ሁሉ እያንዳንዱ ሴት ሰብሴት የራሱ ሰብሴት ነው የሚለው። ኢምፒቲ ሴት ኢዝ ኤ ሰብሴት ኦፍ ኤቭሪ ሴት። ኢምፒቲ ሴት ደግሞ እዚህ ጋር ያየነው ኢምፒቲ ሴት ምንድን ነው? ሰብሴት ኦፍ ኤቭሪ ሴት ነው። ለየትኛውም ሴት ሰብሴት ይሆናል ማለት ነው። ኢፍ ሴት ኤ ኢዝ ፋይናይት ዊዝ ኤን ነምበር ኦፍ ኤለመንት ካለው then the number of subset of set A is to the power of n ነው። ቅድም እዚህ ጋር ምን ተጠየቀን? how many subset does set A have ሴት ኤ ስንት ሰብሴቶች አሉት ብሎ ጠየቀን። ስለዚህ ምንድን ነው አለን? ዋን ኢዝ ሰብሴት ኦፍ ኤ አንድ የኤ ሰብሴት ነው አለን። ሁለትም ኤ ሰብሴት ነው። እንደዚህ ሁሉንም ደርድረን ቆጠርናቸውና 8 ናቸው አለና እችኛዋ 3 ስለሆነች ነው። ግን 4 5 6 10 አባላት ያለውን ደግሞ እንደዚህ መደርደር በጣም ነው የሚከብደው። ለሶስት ራሱ ይሄ ሁሉ ካለ 10 አባል 20 አባል ያለው ደግሞ በጣም ብዙ ይኖረዋል። ስለዚህ የሆነ ፎርሙላ ያስፈልጓል። ያ ፎርሙላ ደግሞ ምንድነው? ቱ ዘ ፓወር ኦፍ ኤን ነው ማለት ነው። ቱ ዘ ፓወር ኦፍ ኤን ኤን ደግሞ ምን እንደሆነ የሚተካው ነምበር ኦፍ ሴት ነው የሚተካው። ነምበር ኦፍ ኤሌመንት ኦፍ ሴት ነው የሚተካው። ያ ደግሞ ስንት ነው? እዚህ ጋር 1 2 3 አባል ነው ያለው ኤ ኤን የፈለግን ስለነበረ ቅድም ማለት ነው። 3 አባል ስላለው ቱ ዘ ፓወር ኦፍ ኤን የሚለው ቦታ ላይ ቱ ዘ ፓወር ኦፍ 3 3 አባል ብቻ ስላለው ቱ ዘ ፓወር ኦፍ 3 እንላለን። ቱ ዘ ፓወር ኦፍ 3 ማለት ማለት ነው 2 ሲባዛ 2 ሲባዛ 2 ማለት ነው። ስለዚህ 2 ሲባዛ 2 4 4 ሲባዛ 2 8 ይሆናል ማለት ነው። 8 እንደዚህ በፎርሙላ ተጠቅመን ሁሉንም መደርደር ትተን በፎርሙላ ተጠቅመን ማግኘት የምንችለው በዚህ መልኩ ነው ማለት ነው። ኢን ዘ አባቭ ኤግዛምፕል 3b ይሄኛው ኤግዛምፕል ማለት ነው። ነምበር ኦፍ ኤሌመንት ኦፍ ሴት ኤ ስንት ነው? 3 ነው ብለናል። 1 2 3 ነው ያለው። then the number of subset is to the power of 3 እዚህ ጋር የፈለግነው to the power of 3 is 8 ይመጣል ማለት ነው። እሺ
ወደ ፕሮፐር ሰብሴት እና ሰብሴት ተመሳሳይ ናቸው፣ ግን የሚለዩት የቱ ጋር ነው? ሰብሴት ሲሆን ራሱ አባላቱ ሰብሴት ሊሆን ይችላል ለኤ ማለት ነው። ፕሮፐር ሰብሴት ሲሆን ደግሞ እቺን ብቻ ከመሃል ማጥፋት ነው፣ ሌላ ምንም እንትን የለውም። ኢኳል የሆነበት ቦታ ላይ አጥፍተን ከሰብሴት ጋር ተመሳሳይነት አለው ማለት ነው። እሺ ዲፊኒሽኑን ስናይ ዲፊኒሽን 1.6 ኢፍ ኤ ኢዝ ሰብሴት ኦፍ ቢ፣ ኤ የቢ ሰብሴት ከሆነ ኤንድ ኤ ኖት ኢኳል ቱ ቢ፣ ኤ ከቢ ጋር እኩል ካልሆነ ማለት ነው። ኤ ከቢ ጋር እኩል ካልሆነ ማለት እዚህ ጋር ይሄ ማለት ከኤ ጋር እኩል ነው ከራሱ ከኤ ጋር። ስለዚህ ምን ሆነ? ሰብሴት ሆነ። ግን እኩል መሆን የለበትም፣ እችኛዋን ከመሃል ማጥፋት አለብን ያለው። ዘን ኤ ኢዝ ኮልድ ፕሮፐር ሰብሴት ነው፣ ፕሮፐር ሰብሴት ኦፍ ቢ ነው አለ። ኤንድ ኢት ካን ቢ ሪትን አስ ኤ ፕሮፐር ሰብሴት ኦፍ ቢ፣ እችኛዋ ፕሮፐር ሰብሴት የሚለውን ተካልናል ማለት ነው። እሺ ወደ ኤግዛምፕል ሄደን እኔ given that set A 2 5 7 and set B 2 5 7 8 set A is proper subset of B ነው። ኤ ውስጥ ያለ ሁሉ ቢ ውስጥ ስላለ ፕሮፐር ሰብሴት ነው እንላለን። ዛት ኢዝ ኤ ፕሮፐር ሰብሴት ኦፍ ቢ ሲንስ ኤ ኢዝ አን ኤለመንት ኦፍ ኤ ኢዝ ሰብሴት ኦፍ ቢ ነው። ኤም ሰብሴት ኦፍ ቢ ነው። ኤ ፕሮፐር ሰብሴት ኦፍ ቢም ነው። የትኛውም ፕሮፐር ሰብሴት መሆን ይችላል። ኤንድ ኤ ኖት ኢኳል ቱ ቢ፣ ኤ ከቢ ጋር እኩል አይደለም። ለምን? እዚህ ጋር 8 አለ፣ እዚህ ጋር ደግሞ 8 የለም። እዚህ ጋር 8 ቢኖር ኖሮ እዚች ጋር ራሱ ላስረዳችሁ። እዚች ጋር ጭማሪ 2 5 7 8 ቢሆን ቢ ደግሞ 2 5 7 8 ቢሆን ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም። ኤ ፕሮፐር ሰብሴት ኦፍ ቢ መሆን አይችልም። ለምንድነው መሆን የማይችለው? ቢ እና ኤ እኩል ስለሆኑ። ግን ምን መሆን ይችላል? ኤ ሰብሴት ኦፍ ቢ መሆን ይችላል። ይሄኛው መሆን ይችላል፣ ይሄ ግን መሆን አይችልም። ፕሮፐር ሰብሴት ሊሆን አይችልም። ለምን? እዚህ ጋር 8 ስላለ ማለት ነው፣ እኩል ስለሆኑ። እችኛዋ ብቻ ናት በቃ ሰብሴት እና ፕሮፐር ሰብሴትን የሚለየው እቺ ብቻ ናት። ኢኳል ከሆኑ ፕሮፐር ሰብሴት አይሆኑም፣ ኢኳል ካልሆኑ ፕሮፐር ሰብሴት ይሆናሉ ነው። ኦብዘርቭ ኦልሶ ዛት ቢ ኖት ፕሮፐር ሰብሴት ኦፍ ኤ፣ ቢ ፕሮፐር ሰብሴት ኦፍ ኤ ሊሆን አይችልም። ለምንድነው መሆን የማይችለው? እዚህ ቢ ሁሉ ኤ ውስጥ አለ ማለት ነው አይደል? 8 ደግሞ እዚህ ውስጥ ስላሌለ ፕሮፐር ሰብሴት መሆን አይችልም ነው። ኢን ዘ አባቭ ሴት ኤ ፋይንድ ኦል ዘ ፕሮፐር ሰብሴትስ ፕሮፐር ሁሉንም ፕሮፐር ሰብሴት ፈልጉ። ለየትኛው? ለዚህኛው ለኤ ፕሮፐር ሙሉውን ፕሮፐር ሰብሴት ፈልጉለት። ሃው መኒ ፕሮፐር ሰብሴት ዳዝ ሴት ኤ ሃቭ? ስንት ፕሮፐር ሰብሴቶች አሉት? ሁለት የኤ ፕሮፐር ሰብሴት መሆን ይችላል። ሁለት ፕሮፐር ሰብሴት ኦፍ ኤ መሆን ይችላል። ለምንድነው መሆን የሚችለው? ሁለት ኤ ውስጥ ስላለ። ሁለት እና ኤ ደግሞ እኩል አይደለም፣ እዚህ 5 እና 7 ስላለ። አምስትም ፕሮፐር ሰብሴት ኦፍ ኤ መሆን ይችላል። ፕሮፐር ሰብሴት ኦፍ ኤ መሆን ይችላል። 5 እዚህ ስላለ 7ም እንደዛው፣ 2 እና 5ም እንደዛው፣ 5 እና 7ም 2 እና 7ም። ከቅድሙ የሚለየው ምንድነው? ቅድም ሙሉ ሴቱ ነበረ 2 5 እና 7 እዚህ ውስጥ የለውም።
ይሄ ፕሮፐር ሰብሴት ኦፍ ኤ መሆን አይችልም። ለምንድነው መሆን የማይችለው? ኢኳል ስለሆኑ 2 5 7 ይሄም 2 5 7 ስለሆነ ይሄ ፕሮፐር ሰብሴት መሆን አይችልም። ፕሮፐር ሰብሴት ሊሆኑ የሚችሉት እነዚህ ብቻ ናቸው ማለት ነው። ስለዚህ ብዛታቸው ስንት ነው? 1 2 3 4 5 6 7 ናቸው። ስንት ፕሮፐር ሰብሴት አለው? 7 ፕሮፐር ሰብሴት አለው። ይሄን ደግሞ በፎርሙላ እንዴት ነው የምንፈልገው? ቅድም ቱ ዘ ፓወር ኦፍ ኤን ነው አለና ሰብሴትን ሁሉንም ሰብሴት ለመፈለግ ቱ ዘ ፓወር ኦፍ ኤን ነው አለን። እዚህ ጋር ደግሞ ማይነስ ዋን እንጨምራለን ማለት ነው። ስለዚህ የዚህን ፕሮፐር ሰብሴት ሙሉን አባል ፈልጉ ብንባል ነምበር ኦፍ ኤሌመንት ኦፍ ሴት ስንት ነው? 1 2 3 አባላቶች አሉት። ስለዚህ በኤን ቦታ 3ን እናስገባለን። ቱ ዘ ፓወር ኦፍ 3 ስንት ነው ብለናል ቅድም? 8 ነው። 8 ሲቀነስ 1 7 ይሆናል ማለት ነው። እዚህ ጋር እንደዚህ ደርድረን መቁጠር እንችላለን። በፎርሙላ እንደዚህ መስራት እንችላለን። አባላቶቹ ብዙ ሲሆኑ መደርደር ስለማይቻል በዚህኛው ፎርሙላ አድርጋችሁ መስራት ትችላላችሁ ማለት ነው። እዚች ጋር እቺን ኖት አብረን እናያት። ፎር ኤኒ ሴት ኤ ለእያንዳንዱ ሴት ኤ ኢዝ ኖት ፕሮፐር ሰብሴት ኦፍ ኢትሰልፍ ራሱ አባላቱ ፕሮፐር ሰብሴት መሆን አይችልም። ያ ማለት ነው እዚህ ጋር ያየነው ማለት ነው። የኤ አባላት በሙሉ ነው ይሄ 2 5 7 እዚህ ጋርም የኤ አባላት ስንት ነው? 2 5 7 ራሱ ፕሮፐር ሰብሴት መሆን አይችልም። ከዛ ውጪ ያለ ሁሉ ፕሮፐር ሰብሴት መሆን ይችላል ነው። ቅድም ሰብሴት ላይ ምን መሆን ይችላል? እያንዳንዱ ሴት የራሱ ሰብሴት መሆን ይችላል ብለናል። ለምን? እዚህ ጋር ባየነው ራሱ ሙሉ ኤሌመንቱ የኤ ሰብሴት ነው አለን አይደል? ሰብሴቱን ሲደረድር 1 2 3 1 2 3 የኤ አባላቶች በሙሉ እነዚህ ናቸው። ራሳቸው ደግሞ የዚህ ሰብሴት መሆን ይችላሉ። ፕሮፐር ሰብሴት ላይ ሲሆን ደግሞ ሙሉ መሆን አይችልም። እቺ ብቻ ናት ፕሮፐር ሰብሴትን እና ሰብሴትን የምትለየው ማለት ነው። ሌላ ምንም ነገር የለውም። the number of proper subset of set A is to the power of n minus 1 በዚህኛው ፎርሙላ መፈለግ እንችላለን የፕሮፐር ሰብሴት አባላቱን በሙሉ ማለት ነው። ኢምፒቲ ሴት ኢዝ a proper subset of any other set ኢምፒቲ ሴት ችኛዋ ኢምፒቲ ሴት ለየትኛውም ሴት ፕሮፐር ሰብሴት ትሆናለች። ለየትኛውም ሴት ሰብሴትም ትሆናለች። እዚህ ጋር ተመሳሳይ ናቸው። ለሰብሴትም ለፕሮፐር ሰብሴትም ኢምፒቲ ሴት አባል ይሆናል። if set A is subset of set B A subset of set B ከሆነ የኤ አባል ሙሉ ቢ ውስጥ ካለ ማለት ነው። conversely B is superset of A ይባላል። ሲገለበጥ ደግሞ superset of A ተብሎ ይነበባል። written as A superset of B ተብሎ ይነበባል ማለት ነው። እሺ ወደ ኤክሰርሳይዝ ስንገባ ኤክሰርሳይዝ 1.4 ይሄን በሌላ ቪዲዮ አብረን እንሰራለን። ለዛሬው እዚህ ጋር እናበቃለን። ባይ